ሰላም እንኳን ወደ ኒው ስተዲ ቲዩብ መጣችሁ። በዛሬው ቪዲዮ ዲፓርትመንት ለመምረጥ የሚያግዟችሁን ዋና ዋና ነገሮች እናያለን። ዲፓርትመንት ስንመርጥ በጥንቃቄ መሆን አለበት። ምክንያቱም በትምህርት የምናሳልፈውን 4 እና ከዛ በላይ አመቶች እንዲሁም ከዛ በኋላ ያለውንም የህይወታችን መስመር እየመረጥን ስለሆነ የምንወደውንና አቅማችን የሚችለውን የትምህርት ፊልድ መምረጥ አለብን። ሃይ ስኩል ላይ ናቹራል እና ሶሻል ሳይንስ ተብሎ ስትሪም ይመረጣል። ስለዚህ በሁለቱም ስትሪሞች ያሉትን የትምህርት አይነቶች ለማየት እንሞክራለን። ከናቹራል ሳይንስ ስንጀምር 4 ዋና ዋና ስትሪሞች አሉት። የመጀመሪያው ናቹራል ኤንድ ኮምፒቲሽናል ሳይንስ ነው። ይህ ስትሪም ባዮሎጂ፣ ኬሚስትሪ፣ ፊዚክስ፣ ኮምፒውተር ሳይንስ እና ኢንቫይሮንመንታል ሳይንስ የመሳሰሉ ፊልዶችን ያካትታል። በሃይ ስኩል ቆይታችሁ ለባዮሎጂ፣ ፊዚክስ ወይም ኬሚስትሪ በጣም ፍቅር ከነበራችሁ እንዲሁም ለማስተማርና ሪሰርች የመስራት ፍላጎት ካላችሁ እነዚህን እንደ አማራጭ መያዝ ትችላላችሁ። አይቲ የሚመቻችሁ ከሆነ ኮዲንግ እና መሰል የኮምፒውተር ስኪሎች ካላችሁ ደግሞ ኮምፒውተር ሳይንስን ማየት ትችላላችሁ። ሁለተኛው ስትሪም ኢንጂነሪንግ ኤንድ ቴክኖሎጂ ነው። ይህ በሀገራችን በጣም ታዋቂና ተማሪዎች ፈልገውም ሆነ ሳይፈልጉ በብዛት የሚገቡበት ስትሪም ነው። ብዙ አይነት የኢንጂነሪንግ ፊልዶች ሲኖሩ ከነሱም መሃል ሲቪል፣ መካኒካል፣ ኤሌክትሪካል፣ ሶፍትዌር የተወሰኑት ናቸው። ስለ ሁሉም ዲቴይል ቪዲዮ እንድሰራላችሁ የምፈልጉ ከሆነ በኮሜንት አሳውቁኝ። ሁሉም የተለያዩ ቢሆኑ ነገር ግን አንድ የሚያደርጋቸው ነገር ማትስ እና ፊዚክስ አስፈላጊ የትምህርት አይነቶች መሆናቸው ነው። የኢንጂነሪንግ ኮንሰፕት ሳይንስን ችግሮችን ለመፍታት መጠቀም ነው። ሳይንቲስትስ አስክ why does this happen and engineers ask how can I use this to help people ይባላል። ሳይንቲስቶች ይህ ነገር ለምን ተፈጠረ ምንድነው ሲሆን ጥያቄያቸው፣ የኢንጂነሮች ደግሞ ይህን ነገር እንዴት ወደሚጠቅም ነገር መቀየር እችላለሁ ነው። ስናጠቃልለው ማትስና ፊዚክስ የሚመቻችሁ ከሆነ ዲዛይን እና ኢኖቬት ማድረግ ወይም መፍጠር የምትፈልጉ ከሆነ እንዲሁም የተለያዩ ችግሮችን የመፍታት ፍላጎት ካላችሁ ካሉት የኢንጂነሪንግ ፊልዶች ከእናንተ ጋር የሚስማማው መምረጥ ትችላላችሁ። ሶስተኛው ስትሪም ሄልዝ ሳይንስ ወይም ሜዲሲን ነው። ይህ ሜዲሲን፣ ፋርማሲ፣ ሚድዋይፍሪ፣ ፐብሊክ ሄልዝ፣ ሜዲካል ላቦራቶሪ ሳይንስ፣ ዴንቲስትሪ እና አነስቴዥያ የመሳሰሉ የትምህርት ክፍሎችን በውስጡ ያካትታል። ይህንንም ስለ እያንዳንዱ ዲቴይል እንድሰራላችሁ የምትፈልጉ ከሆነ በኮሜንት ሴክሽን ላይ አሳውቁኝ። ባዮሎጂ የምትወዱ ከሆነ እንዲሁም የሰው ልጅ ሰውነት ማወቅ፣ መረዳት፣ ማከም የምትፈልጉ ከሆነ ይህ ስትሪም ለእናንተ ነው። በውስጡ ካሉት የተለያዩ ፊልዶች ለእናንተ የሚሆነውን በመምረጥ የዓለማችን ሞስት ሪስፔክትድ ፕሮፌሽን ባለቤት መሆን ትችላላችሁ። አራተኛው ስትሪም አግሪካልቸር ኤንድ ቬተርነሪ ሳይንስ ነው። በውስጡ ፕላንት ሳይንስ፣ አኒማል ሳይንስ፣ አግሪካልቸራል ኢኮኖሚክስ፣ ቬተርነሪ ሜዲሲን፣ ፎረስትሪ ኤንድ ናቹራል ሪሶርስ ማኔጅመንት የመሳሰሉ ፊልዶች አሉ። ተፈጥሮን የምትወዱ ከሆነ ስለ እጽዋት፣ እንስሳት እንዲሁም የተፈጥሮ ሀብቶች ማወቅ እና እነሱ ላይ መስራት የምትፈልጉ ከሆነ ይህን ስትሪም እንደ አማራጭ ማየት ትችላላችሁ። ቪዲዮ ከተመቻችሁ ሰብስክራይብ እና ላይክ እያደረጋችሁ ወደ ሶሻል ሳይንስ ስንሄድ 3 ዋና ስትሪሞች አሉት። የመጀመሪያው ቢዝነስ ኤንድ ኢኮኖሚክስ ነው። በውስጡ አካውንቲንግ ኤንድ ፋይናንስ፣ ማኔጅመንት፣ ኢኮኖሚክስ፣ ማርኬቲንግ፣ ባንኪንግ ኤንድ ኢንሹራንስ የመሳሰሉ ፊልዶች አሉት። ስለ ገበያ፣ ንግድ፣ የዋጋ ግሽበት፣ ማኔጅመንት፣ ገንዘብ እንዴት እንደሚገኝ እንዴት እንደሚሰራ የማወቅ ፍላጎት ካላችሁ ይህን ስትሪም መምረጥ ትችላላችሁ። ሁለተኛው ስትሪም ሶሻል ኤንድ ሂውማኒቲስ ነው። ሶሺዮሎጂ፣ ሳይኮሎጂ፣ ጂኦግራፊ ኤንድ ኢንቫይሮንመንታል ስተዲስ፣ ሂስትሪ ኤንድ ሄሪቴጅ ማኔጅመንት፣ ፖለቲካል ሳይንስ ኤንድ ኢንተርናሽናል ሪሌሽንስ፣ ሶሻል ወርክ፣ ጆርናሊዝም ኤንድ ኮሚኒኬሽን የመሳሰሉ ፊልዶችን ይይዛል። በአጠቃላይ ከሰዎች ጋር መስራት የሚያስደስታችሁ ከሆነ እንዲሁም ስለ ሰዎች ባህል፣ ታሪክ ማወቅ እና እሱንም በማወቅ ትውልድን የሚገነባ ማህበረሰብን የሚጠቅም ነገር መስራት የምትፈልጉ ከሆነ ከብዙ ፊልዶች ውስጥ ለእናንተ የሚስማማውን መምረጥ ትችላላችሁ። ሶስተኛው ሎ ወይም ህግ ነው። የተለያዩ ስፔሻላይዜሽን ሲኖሩት ከእነሱም መካከል ጠበቃ፣ ዳኛ እንዲሁም የህግ አማካሪ የተወሰኑት ናቸው።
ተማሪዎች የዘረዘርናቸው የትምህርት ክፍሎች በሀገራችን ከሚሰጡ የትምህርት አይነቶች ዋናዎቹ ናቸው። ታዲያ እናንተ እነዚህን መነሻ በማድረግ የምትፈልጉትን በማወቅ ስኬታማ ልትሆኑ የምትችሉበትን የትምህርት አይነት መምረጥ አለባችሁ። ታዲያ በፍሬሽመን ጥሩ ግሬድ መስራት የምትፈልጉት የትምህርት ክፍል ለመግባት ወሳኝ ነገር ስለሆነ በትኩረት መስራት ያስፈልጋል። ስለያንዳንዱ የትምህርት ክፍል በዝርዝር ማወቅ የምትፈልጉ ከሆነ በኮሜንት ሴክሽን ላይ አሳውቁኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ።